ሰላም ሪሚዲያል እና 12ኛ ክፍል ተፈታኞች ዛሬ በአዲስ መረጃ መጥቻለሁ። አብዛኞቻችሁ ተማሪዎች ሰሞኑን ስትወዛገቡበት የነበረው ስለ ዲስኳሊፋይ ነገር ነው። በዝርዝር የምነግራችሁ ይሆናል። ዲስኳሊፋይ የሚያስደርጉ ነገሮች፣ ዲስኳሊፋይ የማያስደርጉ ነገሮችን የምነግራችሁ ይሆናል ማለት ነው። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ በማድረግ ሌሎች ቪዲዮውን ድረስ ደግሞ ሼር በማድረግ ሀሳባችሁን መግለጽ ትችላላችሁ ማለት ነው። ሰሞኑን ሲነሱ የነበሩ ሶስት ነገሮች ናቸው ዲስኳሊፋይ ሊያስደርጉ የሚችሉ ነገሮች ማለት ነው። እነዚህ ነገሮች አንደኛ አክቲቭ መልቲ ዲቫይስ ሎጊን ነው። አክቲቭ እያንዳንዱ ነገር የመጣበት ይሆናል። ሁለተኛ ደግሞ አንሲንክሮናይዝድ ኮምፒውተር ስዋፕስ ነው። ሶስተኛ ደግሞ ሌሎች የተለያዩ እንትኖች ላይ ብሮዝ ማድረግ ነው፣ ወይም ደግሞ መልቲ ታብ ኦር መልቲ ዊንዶው ብሮዚንግ ይባላል ማለት ነው። ሌላው እንደ ተጨማሪ ሲነሳ የነበረው ሪፍሬሽ ማድረግ ነው። ደጋግሞ ሪፍሬሽ ማድረግ ዲስኳሊፋይ ያስደርጋሉ የሚሉትን ነገሮች ዝርዝር አድርገን የምናይ ይሆናል ማለት ነው። የመጀመሪያው ምንድነው? አክቲቭ መልቲ ዲቫይስ ሎጊን ነው። ይሄ ማለት ነው አንድ ተፈታኝ አንድ መለያ ተጠቅሞ ወይም ደግሞ ዩዘር ኔም እና ፓስወርድ ተጠቅሞ በአንድ ጊዜ ከሁለት ወይም ከዚያ በላይ መሳሪያዎችን መጠቀም ማለት ነው። ለምሳሌ ሁለት ኮምፒውተሮች ቢኖሩ ሁለት ኮምፒውተሮች ላይ ተመሳሳይ ዩዘርኔም ተጠቅሞ ሎጊን ማድረግ ማለት ወይም ደግሞ እናንተ እየተፈተናችሁበት ያለው ኮምፒውተር አለ። በስልካችሁ ለመስራት እየሞከራችሁ ያንን ጥያቄ አክሰስ ለማድረግ እየሞከራችሁ በስልካችሁ ሎጊን አድርጋችሁ ብትቀመጡ ሲስተሙ ዲቴክት ያደርገውና ዲስኳሊፋይ ትሆናላችሁ ማለት ነው። እንደዚህ የተጠቀማችሁ ተማሪዎች ሲስተሙ የሚረዳው ማጭበርበር እንደሆነ ሊቆጥር ስለሚችል ዲስኳሊፋይ ትሆናላችሁ ማለት። ስለዚህ አንድ ተፈታኝ አንድ መለያ ተጠቅሞ በአንድ ጊዜ ከሁለት ወይም ከዚያ በላይ መሳሪያዎችን ሁለት ኮምፒውተሮችን ለምሳሌ ወይም ደግሞ ስልክና ኮምፒውተር ላይ ገብቶ መፈተን ወይም ደግሞ ለመፈተን መሞከር ዲስኳሊፋይ ሊያስደርግ ይችላል ማለት ነው። ስለዚህ እናንተ ኮምፒውተር ላይ ትምህርት ሚኒስቴር ፕሮቫይድ ያደረገው ኮምፒውተር ላይ አለ። እዛ ላይ የተፈተናችሁ ድጋሚ ደግሞ ጥያቄውን አክሰስ ለማድረግ በራሳችሁ ስልክ ሎጊን አድርጋችሁ ከሆነ እናንተ ዲስኳሊፋይ ትባላላችሁ ማለት ነው። ይሄ ዲስኳሊፋይ ያስብላል። ሁለተኛው ደግሞ አንሲንክሮናይዝድ ኮምፒውተር ስዋፕስ ነው። ይሄ ማለት በፈተና መካከል አንድ ኮምፒውተር ከአንድ ኮምፒውተር ወደ ሌላ ኮምፒውተር መቀየር ማለት ነው። ይሄ ምንድነው? በሲስተም ምክንያት ለምሳሌ አንድ ኮምፒውተር አልሰራላችሁ ብሎ ወደ ሌላ ኮምፒውተር ብትቀይር ወይ ዲስኳሊፋይ ያስደርጋል። ይሄ ዲስኳሊፋይ የሚያስደርገው ደግሞ እንዴት ነው? ይህ በስርዓቱ ወይም ደግሞ በተቆጣጣሪው የሚቆጣጠረው ፈተናውን በሚቆጣጠረው ሳይፈቀድ መከናወን ማለት ነው። ተቆጣጣሪውን ሳትጠይቁ እናንተ ሌላ ኮምፒውተር ላይ ሎጊን ካደረጋችሁ በሁለት ኮምፒውተር ወይም ደግሞ በሁለት ዲቫይስ እየተፈተናችሁ እንደሆነ ሲስተሙ እንደዛ ስለሆነ አንደርስታንድ የሚያደርገው ዲስኳሊፋይ ትደረጋላችሁ ማለት ነው። ግን እዚህ ጋር ፈታኙን ወይም ደግሞ ሊድ የሚያደርገውን ወይም ደግሞ ተቆጣጣሪውን አስፈቅዳችሁ እዛ ላይ ያለውን ዘግታችሁ መዘጋት አለበት ማለት ነው። ሪሴት ተደርጎ እንደ አዲስ ሌላ ኮምፒውተር ላይ ከተከፈተላችሁ ዲስኳሊፋይ አትደረጉም ማለት። ስለዚህ አንሲንክሮናይዝድ ኮምፒውተር ስዋፕስ ማለት በፈተና መካከል ከአንድ ኮምፒውተር ወደ ሌላ መቀየርና ይህ በስርዓቱ ወይም ደግሞ በተቆጣጣሪው ሳይፈቀድ መከናወን ነው ማለት። ስለዚህ ለምሳሌ ከኮምፒውተር አንድ ወይም ከፒሲ አንድ ወጣችሁ ስክሪን ላይ ማየት ትችላላችሁ። ከፒሲ አንድ ወጣችሁ ወደ ፒሲ ሁለት ላይ መግባት ተፈቅዶ ካልተደረገ ወይም ደግሞ በትክክል ካልተመዘገበ እንደ ጥሰት ወይም ደግሞ እንደ ማጭበርበር ሊቆጠር ይችላል ማለት ነው። ስለዚህ ይህንን ታሳቢ ማድረግ ይኖርባቸዋል ማለት ነው። ሌላው ሶስተኛ ደግሞ መልቲታብ ነው። አብዛኞቻችሁ ስጠይቁ የነበረው መልቲታብ ወይም ደግሞ መልቲ ዊንዶው ብሮዚንግ ነው። ለምትፈተኑበት የተከፈተው ዊንዶው ወይም ደግሞ ታብ አለ። ሁለተኛ ታብ ስትጨምሩ ስክሪን ላይ ማየት ትችላላችሁ። ሁለተኛ ታብ ጨምራችሁ እዛ ላይ ሲስተሙ ዲቴክት ያደርገዋል ማለት ነው። እንደዛ ለማድረግ ከሞከራችሁ እንደ ማጭበርበር ይቆጠራል ማለት ነው። ለምሳሌ እዚህ ጋር ምንድን ነው? ለምሳሌ ክሮም ላይ የፈተናው ገጽ ከፍታችሁ ከሆነ ክሮም ላይ ያለው ፈተናውን እየተፈተናችሁ ከሆነ ደግሞ በተጨማሪ ጎግልን እንደ ቻትጂፒቲ ወይም ደግሞ ሌላ ድረ ገጽ ለመጠቀም ታብ ከከፈታችሁ አሁንም ስክሪን ላይ እንደምታዩት ማለት ነው ለመኮረጅ ወይም ደግሞ ለማጭበርበር ተደርጎ ስለሚቆጠር ዲቴክት ይደረግና ዲስኳሊፋይ ይደረጋል ማለት። ስለዚህ ይሄ የፈተና ሲስተሙ ነው። ስለዚህ እነዚህ ክስተቶች መመዝገብ ብቻ ሁልጊዜ በቀጥታ ዲስኳሊፋይ ማለት አይደለም። እዚህ ጋር ማስተዋል ያለባችሁ የፈተናው ደንብ እንደዚህ ነው። የፈተናው ደንብ እነዚህ ዲስኳሊፋይ ካላስደረገ ዲስኳሊፋይ ላያስደረግ ይችላል ማለት ነው። ስለዚህ ግን ብዙ ጊዜ የኦንላይን ፈተናዎች ላይ ሲስተሙ ምንድነው የሚያደርገው? ሌላ ታብ መክፈት ምንም አስፈላጊ አይደለም። ፈተናው የተከፈተበት ታብ አለ። እሱን ታብ ብቻ መጠቀም ሲጠበቅባችሁ እናንተ ሌላ ታብ ግን ከፍታችሁ የተለያዩ ነገሮችን ብሮዝ ወይም ደግሞ ሰርች ለማድረግ ስትሞክሩ ዲቴክት በማድረግ ዲስኳሊፋይ እንድትደረጉ ልትሆኑ ትችላላችሁ ማለት ነው። ሌላው አብዛኛው ተማሪዎችን ያስጨነቀው ነገር የሪፍሬሽ ነገር ነው። በኔትወርክ ምክንያት ሪፍሬሽ ማድረግ ሊኖር ይችላል። እነዚህ ነገሮች ሞር ሪፍሬሽ ላድርግ ብላችሁ አስተማሪውን ወይም ደግሞ ያንን የሚቆጣጠረውን ሰው አስፈቅዳቸው ሪፍሬሽ ለማድረግ ከሆነ ሊፈቀድ ይችላል። ግን ደግሞ ዳይሬክተሪ ሪፍሬሽ ማድረግ ብቻ ዲስኳሊፋይ አያስደርግም ማለት ነው። ደጋግሞ ሪፍሬሽ ማድረግ አብዛኛውን ጊዜ ዲስኳሊፋይ አያስደርግም። ስለዚህ ፈተናው እንደገና ሊጫን ይችላል እነዚህ ብለው ነው የሚያስቡት። ስለዚህ መልሶች ካልተቀመጡ ሊጠፉ ይችላሉ በሪፍሬሽ ምክንያት። ሪፍሬሽ ማድረግ መልሶች ሴቭ ካልተደረጉ ሊጠፉ ስለሚችል ማለት ነው። ስለዚህ በተለይ ከሌሎች አጠራጣሪ ድርጊቶች እንደ ሌላ ታብ መክፈት ወይም ደግሞ ዲቫይስ መቀየር ጋር ከተያዘ ለምርመራ ሊውል ይችላል። ግን ሪፍሬሽ በራሱ ሪፍሬሽ ያደረጋችሁበት ምክንያት ሌላ ዲቫይስ ላይ ሎጊን ስላደረጋችሁ ካልሆነ ጀስት ከኔትወርክ ብቻ በኔትወርክ ብቻ ከሆነ ሪፍሬሽ ያደረጋችሁት ዲስኳሊፋይ አትደረጉም ማለት። ስለዚህ ደጋግሞ ሪፍሬሽ ማድረግ ብቻውን ዲስኳሊፋይ ያስደርጋል ተብሎ መመሪያ ከሌለ ዲስኳሊፋይ አትደረጉም ማለት ነው። ስለዚህ ብዙ ጊዜ ሪፍሬሽ ካደረጉ ከዚያ ሌሎች አጠራጣሪ እንቅስቃሴዎችን ካደረጋችሁ ብቻ ነው እንደ አዲስ ታብ መክፈት። ግን በኢንተርኔት ችግር ምክንያት ሪፍሬሽ ካደረጉ ብቻውን በቀጥታ ዲስኳሊፋይ እንደማያስደርግ ማወቅ አለባችሁ ማለት። ስለዚህ ዋናው ነገር ዲስኳሊፋይ ሊያስደርግ የሚችለው አክቲቭ መልቲ ዲቫይስ ሎጊን ነው። በኮምፒውተር እየተፈተናችሁ እናንተ በስልካችሁ ሎጊን ለማድረግ ከሞከራችሁ እና ደግሞ ሎጊን ካደረጋችሁ ያን ነገር ሁለት ሰው እየተፈተነ ነው ተብሎ ስለሚታሰብ ዲስኳሊፋይ ትደረጋላችሁ ማለት ነው። ሁለተኛው አንሲንክሮናይዝድ ኮምፒውተር ስዋፕስ ነው። ስለዚህ ያልተፈቀደ እናንተ አንድ ኮምፒውተር ላይ እየተጠቀማችሁ እዛው መፈተኛ ኮምፒውተር ላይ ሌላ ኮምፒውተር ላይ ሎጊን አድርጋችሁ ያኛው ሪሴት ተደርጎ ሳይዘጋ ሁለተኛ ኮምፒውተር ላይ መጠቀም ከጀመራችሁ ነው። ሌላ ሶስተኛ መልቲ ዊንዶው ብሮዚንግ ነው። ስለዚህ የተለያየ ዊንዶው ከፍታችሁ
ቻትጂፒቲ፣ ጎግል ብቻ ማንኛውም ነገር ብሮዝ ካደረጋችሁ ዲስኳሊፋይ ሊያስደርግ ይችላል ማለት ነው። እያንዳንዱ ነገር እነዚህን የዘረዘርኳቸውን በስክሪኑ ላይ ማየት ትችላላችሁ ማለት ነው። ሰብስክራይብ አድርጉ።